እሺ አድማጮቻችን እንደምን አላችሁ? ቅዳሜ ዕለት ከፋኖ ቤት ከመላው የአማራ ክልል ከተሞች አስደሳች ዜናዎች እየተሰሙ ነው የሚገኙት። በሸዋ ቀጠና የሚገኘው ታጋይ እስክንድር ነጋ ዘመነ ካሴ ወንድሜ ነው ሲል ተደምጧል። እስክንድር ነጋ በኔና በዘመነ ካሴ መካከል ልዩነታችን የሐሳብ እንጂ የስልጣን የጥቅማ ጥቅምና የሌላ አይደለም ሲል ነው የተደመጠው። እስክንድር ነጋ እኔና ዘመነ ካሴ መካከል ያሉ ልዩነቶች ሙሉ ለሙሉ ተፈተዋል ሲል ነው የተደመጠው። በተለይ ደግሞ በዘመነ ካሴና በእስክንድር ነጋ መካከል ያለው ልዩነት የፋኖ ኃይሎች ወደ አንድነት እንዳይመጡ ምክንያት ሆኗል ሲል ሲገለጽ መቆየቱ የሚዘነጋ አይደለም። ታዲያ ዕለተ ቅዳሜ ረፋዱን አስደሳች መረጃን እየሰማን የምንገኘው ይሄም ደግሞ ቄሶች አባቶችና ሸሆች ተሰባስበው እነ ዘመነ ካሴንና እነ እስክንድር ነጋን አስቀምጠው አወያይተዋቸዋል። ውጤትም ተገኝቷል ተብሏል። ታዲያ እስክንድር ነጋም ቢሆን በዚሁ ከዘመነ ካሴ ጋር ፊት ለፊት በተካሄደ ስብሰባና ውይይት ላይ እንደተጨባበጡና እስክንድር አስደናቂ ንግግሮችን እንዳካሄደ ሰምተናል። ውድ አድማጮቻችን ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ ልናስታውሳችሁ እንወዳለን። እንግዲህ የፋኖን ኃይሎች የትጥቅ ትግል ተከትሎ የብልጽግና ሹማምንት እነ አብይ አህመድ እነ ሽመልስ አብዲሳ እነ ዲያቆን ዳንኤል ክብረት ከፍተኛ አጣብቂኝ ውስጥ ስጋት ውስጥ ድንጋጤ ውስጥ እንደገቡ እየተሰማ ነው የሚገኘው። የፋኖን ኃይሎች በ3 ቀን ትጥቅና ቀበቶ እናስፈታለን፣ ጽንፈኛው ቡድን አያሳስበንም፣ ጽንፈኛውን አጥፍተናል፣ 90% የአማራን ክልል ከተሞች ነፃ አውጥተናል ሲሉ የቆዩት የብልጽግና ሰዎችና አብይ አህመድ አሁን ላይ ደግሞ የፋኖን ኃይሎች የትጥቅ ትግል በተመለከተ አስቸኳይ ስብሰባዎችን እንደተቀመጡ ሰምተናል። በዚሁ ስብሰባ ላይ ደግሞ አገዛዙ የሚተማመንባቸው ከፍተኛ አዋጊዎቹ ጄኔራሎቹና የጦር መኮንኖቹ በአጠቃላይ የፋኖ ኃይሎች ከአቅማችን በላይ ሆነዋል ሲሉ ነው የተደመጡት። ፋኖን ለማጥፋት በሜካናይዝድ በድሮንና በጦር ጄቶች የታገዙ ውጊያዎችን እያካሄድን ነው፣ ያም ሆኖ ግን ሊሳካልን አልቻለም ሲሉ እየሰማን የምንገኘው። ምክንያት ያሉት ደግሞ የአማራ ሕዝብ በአጠቃላይ ልቡ የሸፈተ ነው፣ ልቡ ጽንፈኛውን ቡድን የሚደግፍ ነው ሲሉ እንዲሁ ሰምተናል። ይሄን በተመለከተ መታደምጡት መልካምና በተለይ ለፋኖ ቤት የምስራች የሆነ ዜናን ይዘንላችኋል። በቅድሚያ ግን ወደ ያስኩላችሁ መረጃ እንለፍ። እስክንድር ነጋና ዘመነ ካሴን በተመለከተ አስደሳች ዜና ተሰምቷል። እስክንድር ነጋና ዘመነ ካሴ ቁጭ ብለው ተወያይተዋል። ውይይቶችን አሳልፈዋል። ውሳኔዎችን አሳልፈዋል። ፋኖን ወደ አንድነት ለማምጣት ከዚህ በኋላ በፋኖ ኃይሎች መካከል የጎንዮሽ ውጊያ እንዳይኖር ውሳኔ አሳልፈው ከስምምነት ላይ እንደመደረሱም ነው እየሰማን የምንገኘው። በተለይ በፋኖም ብሎም በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ እነ እስክንድርን እነ ዘመነ ካሴን እንዲሁም ሌሎች በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችን ወደ አንድነት ለማምጣት ከፍተኛ መስዋዕትነትን ሲከፍሉ እንደቆዩ ሰምተናል። አሁን ላይ ታዲያ እስክንድር ነጋ ዘመነ ካሴን በተመለከተ በኔና በወንድሜ በዘመነ ካሴ መካከል ያለው ልዩነት የሐሳብ እንጂ የስልጣን አይደለም ሲል ነው የተደመጠው። እስክንድር ነጋ ሹመትም ስልጣንም አልፈልግም፣ ሹመትና ስልጣን የሚገባው ለአማራ ሕዝብ ብቻ ነው፣ ወደ ትጥቅ ትግል ሜዳም የገባ ነው ሕይወታችንን ገብረን ለሹመትና ለስልጣን አይደለም ሲል የተደመጠው እስክንድር ነጋ ሹመት ስልጣንና ሽልማት ብንፈልግ ወደ ፌዴራል መንግስቱ መሄድ እንችላለን ሲል ተደምጧል። ስለዚህ በኔና በዘመነ ካሴ መካከል ያለውን ልዩነት አጥብበን ወደ አንድነት ለመምጣት ተስማምተናል፣ በመካከላችን ያለውን ሐሳብም አጥብበናል ሲል የተደመጠው እስክንድር ነጋ ነው። ዘመነ ካሴም ቢሆን በሸዋም በወሎም በጎጃምም በጎንደርም ለሚገኙ የፋኖ አደረጃጀቶች መሪ ብሎም ጠቅላይ አዛዥ የመሆን አቅምና ብቃት አለው ሲል የተደመጠው እስክንድር ነጋ ነው። አድማጮቻችን ይሄ ይበል የሚያሰኝ አስደሳች ሰበር ዜና ነው። በተለይ የፋኖን ኃይሎች የትጥቅ ትግል በጉጉት ለሚጠብቅ ኢትዮጵያዊ በሙሉ ይሄ አስደሳች ዜና ነው የሚሆነው ማለት ነው። ወደ ቀጣይ መረጃ ደግሞ ልለፍ። ብልጽግና
የፋኖን ኃይሎች ትግል በተመለከተ አስቸኳይ ስብሰባዎችን እያካሄደ ይገኛል። በእነዚህ ስብሰባዎች ላይ ደግሞ ጽንፈኛው ቡድን ከአቅማችን በላይ ሆነ እያሉ ይገኛሉ። የአገዛዙ ከፍተኛ አዋጊዎች፣ የጦር ጄቶች፣ የጦር መኮንኖች በአጠቃላይ ጽንፈኛውን ቡድን ለማጥፋት ሙሉ አቅማችንን ተጠቅመናል፣ በጦር ጄቶች በሜካናይዝድና በድሮን የታገዙ ውጊያዎችን አካሂደናል። ያም ሆኖ ግን ሊሳካልን አልቻለም ሲሉም ነው የተደመጡት። እንደ ምክንያት ደግሞ ያስቀመጡት የአማራ ሕዝብ በአጠቃላይ ልቡ የሸፈተ የጽንፈኛው ቡድን ደጋፊ ነው ሲሉ ተሰምተዋል። ታዲያ ሕዝቡ በአጠቃላይ ከመከላከያ ሰራዊቱ ጎን እንዲሰለፍ በተደጋጋሚ በስብሰባዎች ጠይቀናል፣ ቀስቅሰናል ብለዋል። ይሄም ሆኖ ግን ሕዝቡ ጽንፈኛውን ቡድን እየደገፈ ነው። መከላከያ ሰራዊቱም ቢሆን ደጀን በሌለበት ሁኔታ ጦርነትን ገጥሟል። ደጀን በሌለበት ሁኔታ ደግሞ አሸናፊ መሆን አይቻልም ብለዋል። እውነታውን አምኖ መቀበል ያስፈልጋል። ጽንፈኛውን አጠፋን ደመሰስን ብለን ብንልም እውነታው ያ እንዳልሆነ ሕዝቡ ይገነዘባል። ከትልልቅ ከተሞች በመቀጠል ከ50ና ከ60 ኪሎ ሜትር ርቀት ላይ የፋኖ ኃይሎች የሌሉበት ቦታ የለም ሲሉ የተደመጡት የአገዛዙ የጦር መኮንኖች በአጠቃላይ በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በአፋጣኝ በሰላማዊ መንገድ ልንቋጭ ይገባል እያሉ ነው የሚገኙት። ይሄ ይበል የሚያሰኝ አስደሳች ዜና ነው የሚሆነው። እንግዲህ አድማጮቻችን አገዛዙ ጽንፈኞችን እናጥፋ እንደምስስ፣ ይሄ ሊሆን የማይችል ከሆነ እንደ መንግስት መቀጠል አንችልም እያለም ነው የሚገኘው። ከዚህ ቀደም ጽንፈኞች ጠፍተዋል፣ አጥፍተናቸዋል፣ ደምስሰናቸዋል ሲል የነበረው አገዛዝ አሁን ላይ ደግሞ ጽንፈኛው ቡድን ለግብፅ ለሻቢያ እየተላላከ ኢትዮጵያን ለመበታተን በከፍተኛ ሁኔታ እንቅስቃሴዎችን እያካሄደ ይገኛል የሚለው አገዛዙ ብልጽግና ውስጥና እንዲሁ ደግሞ ብልጽግና ውስጥ የተሰገሰጉ የሚላቸውንም ሹማምንት ጽንፈኛው ቡድን አዲስ አበባ ከተማ ይመጣል ብላችሁ የምትጠብቁ አላችሁ፣ የጽንፈኛው ቡድን ደጋፊዎች አላችሁ፣ አደብ ግዙ ወይ ደግሞ ሂዱና ጽንፈኛውን ቡድን ተቀላቀሉ። የመንግስት ደሞዝ የኢትዮጵያን ደሞዝ እየበላችሁ ጽንፈኞችን መደገፍ አይቻልም፣ ለጽንፈኛ ቡድንም መረጃ ማቀበል አይቻልም በሚል አገዛዙ ከፍተኛ ትችቶችን እየሰነዘረ ነው የሚገኘው ማለት ነው። ያም ማለት በመካከላቸው መተማመን እንደሌለና በከፍተኛ ሁኔታ ከአገዛዙ መካከልም ለፋኖ ኃይሎች መረጃዎችን እያቀበሉ የሚገኙ እንዳሉም የሚያመላክት ነው ማለት ነው። በዚህ የተነሳ ከፍተኛ ስጋት ውስጥና አጣብቂኝ ውስጥ ገብቷል ሲሉ ምንጮቻችን ገልጸውልናል። አድማጮቻችን፣ ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ አመሰገንን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። ሰላም ሁኑልን።